አድማጮቻችን ይህ በግንቦት ሰባት ሬዲዮ የተዘጋጀ የምታቀርብላችሁ በደል ይፈርሳል ወይስ ይለመዳል የሚለው ፕሮግራማችን ነው። ላፍቶን አደራ ሎትሮ እንኳን ልቅሶና ቁጣ ሹክ የሚል ድምፅን ደጋግሞ የማይሰማበት ላፍቶ ሕፃናት በሴቶችና በአረጋውያን የሰቆቃ ጩኸት እየተተራመሰች ነው። እናት የመንፈቅ ልጇን ታቅፋ እንዳታጠባው እሷ ራሷ ምግብ ከቀመሰች 2 ቀኗ ነውና ጡቷ ደርቋል። እንዳታስተኛው ቤቷን የወያኔ ቡልዶዘሮች እንዳልነበር አድርገውባታል። አባት 2 ልጆቹን ታቅፎ አውላላ ሜዳ ላይ ተኝቷል። ልጆቹ ቢነቁ የሚጠይቁትን ያውቃልና ቀኑን ሙሉ ቢተኙ ደስ ይለዋል። እሱም ቢሆን እንኳን የሚበላ የሚላስ የሚቀመስ የለውምና ያለው አማራጭ መተኛት ብቻ። ምግብ ወይም ስራ ፍለጋ እንዳይሄድ የእሱም መኖሪያ ቤት በወያኔ ቡልዶዘሮች ስለተናደ 2 ልጆቹን ጥሎ የትም መሄድ አይችልም። የአዲስ አበባ ውርጭ ሲነጋጋ ያንገበግባል። ቀን የፀሐይ ሙቀት አያምጣም። ሲመሽ ደግሞ ብርዱ ዛርም ለያዘው ሰው ያንቀጠቅጣል። ላፍቶ ውስጥ ልብስ የለም፣ ምግብ የለም፣ መጠለያም የለም። እመጫት የመንፈቅ ልጇንና ባዶ ሆዷን ታቅፋ አባት ደግሞ 2 ልጆቹን ግራና ቀኝ አስተኝቶ ሁሉም ጠዋት በውርጭ ቀን በሐሩር ማታ ደግሞ በብርድ ይጠበሳሉ። ይህ ሁሉ የፍጥረት ሰቆቃ የሚታየው አዲስ አበባ ላፍቶ ክፍለ ከተማ ውስጥ ነው። ላፍቶን የመንግስት ጭካኔ የከንቲባዋ ዝምታና የነዋሪዎቿ ጩኸት እረፍት መስጠት። አዎ ላፍቶ በአንድ በኩል በቡልዶዘር ጩኸት፣ በሚፈርስ ቤት ጩኸትና ህዝቡን በሚያሸብሩ የፌዴራል ፖሊሶች ጩኸት፣ በሌላ በኩል ደግሞ በህፃናት ልቅሶ፣ በአባቶች ኡታና በሴቶችና በአረጋውያን ጩኸት ትወጥራለች። በንጉሥ ሄሮድስ ዘመን ጩኸት በራማ ተሰማ ተብሎ በቅዱስ መጽሐፍ ውስጥ እንደተጻፈ ዛሬም በወያኔ ዘመን ጩኸት በላፍቶ ተሰማ። ብዙ ህዝብ የሚኖርባት ላፍቶ በወያኔ ዘመን ከተስፋፉት የአዲስ አበባ ክፍለ ከተማዎች አንዷ ናት። ለማንኛውም የአዲስ አበባ ክፍለ ከተማ ላፍቶም ድሃው ጎጆ ቀንሶ ሀብታም ቪላ ገንብቶ ጎን ለጎን እየተያዩ የሚኖርባት ቦታ ናት። አቅም ካለው ላይና ታች አለዛም እንዳድሜቴ ዛኔጋ ባሁን ተክሎ የሚኖረው የላፍቶ ነዋሪና በፌዴራል ፖሊስ ቪላው የሚጠበቅለት የቦሌ ነዋሪ ሁለቱም እኩል ኢትዮጵያውያን ናቸው። ፌዴራል ፖሊስ ዘራፊዎቹን የወያኔ ሹማምንት ቤታቸው ድረስ አጅቦ እያስገባ የላፍቶ ወንዳ ደግሞ ቤቱን የሚያፈርስበት ምንም ምክንያት የለም። የከተማ ፕላን ወጥቶ ከተማ የሚገነባው ለህዝብ ህንፃዎች የሚሰሩትም ሆነ የሚፈርሱት ለህዝብ ጥቅም ሲባል ብቻ። ኢትዮጵያ ውስጥ ብቻ ሳይሆን የትም ሀገር ውስጥ የህዝብን ጥቅምና ፍላጎት የሚጻረር ምንም ነገር አይሰራም ወይም አይፈርስም። ይህ በብዙ ሀገሮች ውስጥ የሚሰራ ህግ ወያኔ በሚመራት ኢትዮጵያ ውስጥ አይሰራም። ኢትዮጵያ ውስጥ የህዝብ ጥቅም ቢነካ ባይነካ የወያኔ ባለስልጣኖችና ጓደኞቻቸው አይን ያረፈበት ቤት ወይም ህንፃ ሰው ተፈልጎለት ይፈርሳል። የወያኔ ካድሬና ሹም ካልፈለገው በከፍተኛ ወጪ የተሰራ መንገድ ይፈርሳል ወይም መሰራት የሌለበት መንገድ ይሰራል። በቅርቡ የወያኔ ግፈኞች አላግባብ ቤት ሰርታቸዋል ብለው ቤታቸውን ያፈረሱባቸው አባወራዎች ብዛት ከ17,000 በላይ ነው። ይህ ቁጥር ደግሞ አባወራዎቹን ብቻ እንጂ እናቶችን፣ ህፃናትንና የቅርብ ቤተሰብ አባላትን አያጠቃልልም። በፊውዳሉ ስርዓት ውስጥ የመሬት ከበርቴው የተሰኘውን ጎጆ አፍርሶ የራሱን ይዞታ እንደሚያስፋፋ ሁሉ ዛሬም ወያኔ ከተማውን ቤት እያፈረሰ ቦታውን ለኔ ለሚላቸው ስግብግቦችና ለሆዳቸው ላደሩ ምስለኔዎች እየሰጠ ነው። ወያኔ እንደለመደው ቤቱ የተሰራው ከህግ ውጭ ነው እያለ ቢዋሽም ቤታቸው የፈረሰባቸው ሰዎች እንደተናገሩት ቤታቸውን የሰሩት መንግስት ፈቅዶ ነው ወይም ቤቶቹ ሲሰሩና ተሰርተው አልቀው ነዋሪዎቹ ሲገቡ ወያኔ ያውቅ ነበር። ባያውቅስ መንግስት ደፈርከኝ ብሎ ህዝብ የሚበቀል አካል አይደለም። የ60,000 ዜጎችን መኖሪያ ቤት አፍርሶ ነዋሪዎቹን ሜዳ ላይ የሚበትን መንግስት
እንኳን ኢትዮጵያ ውስጥ በዓለማችንም የታዩ በአፓርታይድ ደቡብ አፍሪካና በቀድሞዋ ሮዴሺያ ውስጥ ብቻ። እነዚህ ሁለት ሀገሮች ደግሞ ዘረኝነት የነገሰባቸው ሀገሮች ነበሩ። ይህንን ያክል ህዝብ ለሀገር ጥቅም ሲባል መፍረስ ካለበት በመጀመሪያ ዜጎች የሚኖሩበት ቦታ ተፈልጎ መገኘት አለበት እንጂ የሰው ልጅ እንደ ለማዳ እንስሳ ከመኖሪያ ቤቱ ተገፍቶ ወጥቶ አይኑ እያየ መኖሪያ ቤቱ ወደ ቡልዶዘር አይናድም። ለማዳ እንስሳ እንኳን ሌላ ቤት ይሰራለታል እንጂ ባዶ ሜዳ ላይ አይጣልም። ወያኔ ዘረኛ ነው የሚባለው ለካስ እነዚህ የኔ አይደሉም የሚላቸውን ዜጎች ከእንስሳ አሳንሶ ስለሚያይ። ወያኔ ስሙ በተነሳ ቁጥር የሚዘገንን ጭካኔ ብቻ ነው። ምንም አይነት የህዝብ ስሜት የማይገባውና ህዝብ የሚያዝን ልብ የሌለው የደነዞች ስብስብ መሆኑ ነው። በቅርቡ ላፍቶ ውስጥ ፖሊስ ወላጆቻቸው ፊት በዱላ ቀጥቅጦ የገደላቸው የሁለት ህፃናት አሳዛኝ ሞት የሚያሳየን ይህንኑ የወያኔ ጭካኔና ለሀገርና ለህዝብ የሚያሳየውን ግዴለሽነት። ለወትሮ በአቦይና በማርያም ስም የሚማጸነው የላፍቶ ህዝብ እነዚህ ደነዞች ሊገባቸው ብሎ የዚያን የድሃ አባት ተብሎ የተነገረለትን መሪ ፎቶ በደረቱ ታቅፎ ነበር የለመናቸው። ችግሩ የቤታቸው መፍረስና የእነሱና የልጆቻቸው መንገላታት የዚሁ ፎቶን የተሸከሙት ሰው ራዕይ ስለሆነ የሚሰማቸው ጠፋ። ኃይለማርያም ደሳለኝም ቢሆን በመለስ ዜናዊ ራዕይ ግብ መምታት ቆርጦ የተነሳ ሰው ስለሆነ እንኳን የህዝብን ጩኸት ሰሞኑን በተደጋጋሚ ስሙን ያነሳውን ፈጣሪ ድምፅም የሚሰማ አይመስልም። የአዲስ አበባ ከተማ ከንቲባ ኩማ ደመቅሳም ቢሆን ስማ ተብሎ የተነገረውን ብቻ እንጂ ከትዕዛዝ ውጭ ምንም ነገር የሚሰማ ጆሮ የለውም። ፈጣሪም ቢሆን ከላይ ሆኖ ይመለከታል እንጂ በታላቅ ስሙ ስላልተለመነ አይሰማቸውም። ታዲያ የላፍቶን ህዝብ ጩኸትና ለቅሶ ማን ይስማ? ላፍቶ ውስጥ ቤታቸው የፈረሰባቸው ከ30 ሺህ በላይ አባወራዎች ባለፈው ሳምንት ከንቲባው ቢሮ፣ በዚህ ሳምንት ደግሞ ጠቅላይ ሚኒስትሩ ቢሮ ቀርበው አቤቱታቸውን ማሰማት ሞክሩም ከጠቅላይ ሚኒስትሩም ሆነ ከከንቲባው የተሰጣቸው ምላሽ በፖሊስ መደብደብና መታሰር ብቻ ነው። ዛሬ በየመንገዱና በየአደባባዩ ተበታትነው የሚኖሩት የላፍቶ ክፍለ ከተማ ወጣቶች ሁሉም ተማሪዎች ናቸው። ሆኖም እነዚህ ተማሪዎች ዛሬ እንኳን ትምህርት ቤት ሊሄዱ ገላቸውን ታጥበው ልብስ የሚቀይሩበት ቦታ የላቸው። የሚገርመው እነዚህ ወጣቶች ተወልደው ያደጉት ዛሬ ወያኔ ህገወጥ ናቸው ብሎ ያፈረሳቸው ቤቶች ውስጥ ነው። እነዚህ ቤቶች ከ10 ዓመት በላይ የቤት ግብርና የኤሌክትሪክ ፍጆታ ሂሳብ የተከፈለባቸው ቤቶች ናቸው። ዘረኞቹ የወያኔ ገዢዎች ሊነግሩ እንደሚሞክሩት የፈረሱት ቤቶች ህገወጦች ከሆኑ እንዴት መብራት ገባላቸው? እንዴትስ የመንግስት ግብር ሰብሳቢዎች አወቋቸው? ቤቶቹ ህገወጦች ናቸው ብለን ብናምን እንኳን ምን አይነት መንግስት ነው ከ30 ሺህ በላይ አባወራዎችንና ቤተሰቦቻቸውን ሜዳ ላይ በትነው ቤታቸውን የሚያፈርሰው? ለዚያውም ወያኔ የመሰለ 99.6% የህዝብ ድምፅ አገኘው ብሎ የሚቋልል መንግስት። የኢትዮጵያ ህዝብ ወያኔ ዘረኞች ሰብአዊ መብት ያልተረገጠ ዜጋ ወይም ወያኔ ያላዋረደው የህብረተሰብ ክፍል የለም። ወላጆች ልጆቻቸው ፊት ተገድለዋል። ህፃናት ከእናቶቻቸው እቅፍ ተነጥቀው በዱላ ተቀጥቅጠዋል። ወጣት ተማሪዎች ለምን ሰላማዊ ሰልፍ አደረጋችሁ ተብለው በአደባባይ ተረሽነዋል። ጋዜጠኞች ለምን ጻፋችሁ ተብለው ታስረዋል፣ ተደብድበዋል፣ ከሀገር ተሰደዋል። ከወያኔ ጋር ንክኪ የሌለው ነጋዴ የንግድ ፈቃዱ ስለማይታደስለት ከስሮ ንግዱን ዘግቷል። ከወያኔ ካድሬዎች ጋር የማይተባበር ገበሬ የማዳበሪያ የምርጥ ዘርና የፋይናንስ አገልግሎት ስለሚከለከል በገዛ ሀገሩ ባይተዋር መሆኑን ጠልቶ ወደ ጎረቤት ሀገሮች እየተሰደደ ነው። የኢህአዴግን የአባልነት ፎርም አንሞላም ያሉ ሰራተኞች ከስራቸው ተባረዋል። በዘረኛው የህወሓት መኮንኖች የሚታዘዘው የኢትዮጵያ መከላከያ ሰራዊት ምድር ሲኦል ሆኖበታል። የኢትዮጵያ ህዝብ ወይ ጥቂት ዘረኞች እየረገጡ ሊገዙን 17 ዓመት መስዋዕትነት የከፈሉ ከሆነ የኛ 21 ዓመት ሙሉ አንገት ደፍቶ መገዛት ከውርደትም በላይ ውርደት ነው። እነሱ በዘር ከፋፍለው ሊገዙንና ሀገራችንን ሊበታትኑ የከፈሉትን መስዋዕትነት እኛ የሀገራችንን አንድነት ለመጠበቅና ነፃነታችንን ለማስከበር የማንከፍልበት ምንም ምክንያት የለም። የዛሬው የወያኔ ግፍ ሰለባ ላፍቶ ስለሆነች እንደ ምሳሌ አቀረብናል እንጂ የእነዚህ ዘረኞች ግፍና በደል የጀመረው እግራቸው አዲስ አበባን የረገጠ ቀን። አርሲና ሀረር ውስጥ ሲጨፈጭፉን ዝም አለች። አኝዋክ ላይ ደገሙ። አኝዋክ ላይ በአንድ ጀንበር ከ400 ሰው በላይ ሲጨፈጭፉ ዝም አልናቸው።
አምቦና ሐዋሳ ላይ መጡ። ሐረር፣ አርሲ፣ ጋምቤላ፣ አምቦና ሐዋሳ ላይ ህዝብ እንደ እንስሳ ሲታረድ እኛም ሆነን ዓለም አቀፉ ህብረተሰብ ያሳየው ዝምታ የልብ ሰጥቷቸው የአዲስ አበባን መንገዶች የውጊያ አውረድ አስመሰሏቸው። ይህንን ሁሉ ግፍና በደል ያደረሰብን ግለሰብ ዛሬ በህይወት ባይኖርም እሱን የተካው ሰው የእሱን ራዕይ ለማስፈጸም የቆረጠ ሰው ነውና ይህ ዘረኛ ሰው የጀመረው ግፍና ጥፋት ዛሬም እንደቀጠለ። ቱኒዚያ፣ ግብጽ፣ ሊቢያና የመን ውስጥ አምባገነን መሪዎችን ጠራርጎ ያጠፋው የአረቡ አብዮት ቱኒዚያ ውስጥ ሲፈነዳ የቱኒዚያን ህዝብ በቃ ብሎ ያነሳሳው የመሐመድ ቡአዚዝ መስዋዕትነት ነው። እኛ አንድ መሐመድ ሳይሆን በሺዎች የሚቆጠሩ መሐመዶችን ሰውተናል። የኔ ሰው ገብሬና ጓደኛው ግርማ ወልደማርያም እንደ መሐመድ ቡአዚዝ ራሳቸውን ሰውተዋል። መሀል አዲስ አበባ ውስጥ 200 ሰዎች ውድ ህይወታቸውን ሰጥተዋል። አሁን በቅርቡ ደግሞ ወሎ ውስጥ የእስልምና እምነት ተከታይ ወንድሞቻችን መስጂድ ውስጥ ተገድለዋል። ወያኔዎች ሁሉ አልበቃ ብሏቸው ከሰሞኑ የላፍቶን ነዋሪ ቤቱን ላዩ ላይ አፍርሰው 2 ገና በእግራቸው ቆመው መሄድ ያልጀመሩ ህጻናትን ከወላጅ እናታቸው ቅፍ ነጥቀው በዱላ ደብድበው ገድለዋል። ታዲያ ከዚህ በላይ ምን እስኪያደርጉን ድረስ ነው የምንጠብቀው? ይህ ዝምታ የጤና አይመስልም። እንኳን ሰው ወተትም ሲበደል ይሸፍታል። ከሁለት አማራጮች አንዱን መምረጥ የግድ ነው። ታግሎ ነፃ መውጣት ወይም እየተገዙ መኖር። ለነፃነት የሚከፈለው ዋጋ ምን ጊዜም ቢሆን ትልቅ ነው። ሆኖም የየዘመኑ ኢትዮጵያውያን ይህንን ትልቅ ዋጋ እየከፈሉ አልፈዋል። ዛሬ ተራው የኛ። እኛ ኢትዮጵያውያን የማንመርጠው አማራጭ ቢኖር በቃኝ ብሎ እጅ መስጠትን ወይም ተሸንፎ መኖር ነው። እነሱ ጥቂቶች፣ እኛ ብዙሃን ነን። እነዚህን ዘረኞችና የገነቡትን ስርዓት ለመደምሰስ የብዛታችንን ያህል መሰለፍ የለብንም። የሚያስፈልገን አንድ ነገር ብቻ ነው። እሱም በገጠርም በከተማም ለወያኔ ያልገዛም ማለት ብቻ ነው። ይህንን ለማድረግ ደግሞ ከአሁን የተሻለ ጊዜ የለምና በአንድ ላይ እንነሳ። ድል ለኢትዮጵያ ሕዝብ።